ጤና ይስጥልኝ። ለዛሬ እየላችሁ የመጣሁት ምንድነው አንድ አፕሊኬሽን ነው። እሱ አፕሊኬሽን ምንድነው የሚሰራው ሰርቬይ ነው። ስለዚህ መረጃዎችን በማስገባት በመሰብሰብ ብር መስራት ትችላላችሁ። እንዴት ነው ብር መስራት የምትችሉት? መረጃዎችን ወይ ደግሞ ኢንፎርሜሽኖችን እዛ ጋር ያሉትን በመሙላት ነው። ስለዚህ የኛው ምን ይባላል? ሳጋፖል ይባላል። በምትፈልጉት በባንክ ሊሆን ይችላል፣ በቴሌብር ሊሆን ይችላል። በእነዚህ ነው ፔመንት የሚፈጸምላችሁ። ምክንያቱም ይህ ሰርቪስ የሚሰራው ወይ ደግሞ ይህ አፕሊኬሽን አፕላይ የሚደረገው አፍሪካ ላይ ብቻ ስለሆነ ነው። ስለዚህ አፕሊኬሽን እንዴት ዳውንሎድ ታደርጋላችሁ? ቀጥታ ፕሌይ ስቶር ውስጥ ትገባላችሁ። ፕሌይ ስቶር ውስጥ ከገባችሁ በኋላ ይሄን ትጽፋላችሁ። ምሳሌ ምንድነው የሚለው አፕሊኬሽን ሳጋፖል ብላችሁ ሰርች ስታደርጉ እዚህ ጋር እንደሚያሳያችሁ ሳጋፖል ፔድ ሰርቪስ ኢን አፍሪካ ይላል። ስለዚህ አፍሪካ ውስጥ ብቻ ነው አፕላይ የሚደረገው ማለት ነው። ስለዚህ ሌላኛው ቪዛ ካርድ፣ ማስተር ካርድ የሚለው ያስፈልጋል። ኖርማል በቴሌብር ሊሆን ይችላል ወይ በባንክ ሊሆን ይችላል። በዚህ ከፍላችኋል። ስለዚህ ጋር እንደምታዩት ዳውንሎድ ስላደረኩት ቀጥታ እሱ ጋር ከሄዱና እዚህ ጋር እንደምታዩት ሳጋፖል ይላል። ስለዚህ ሳጋፖል የሚሰሩት ምንድነው? ሰርቬይ ነው። ዳታዎችን እያስገባችሁ ብር ይከፈላችኋል ማለት ነው። ስለዚህ ብር የሚከፈላችሁ ምንድነው 5000 ፖይንት ሲሞላ ነው። እዚህ ጋር እንደምታዩት ወይ ላሳያችሁ። እዚህ ጋር ስታዩት ሪዲም ዮር ፖይንት ስላላችሁ፣ ስለዚህ አሁን የጀመርኩት ስገን አሁን ስለሆነ 270 ፖይንት ነው ያለኝ። ስለዚህ 500 ፖይንት ሲደርሱ 700 ብር ይሰጣችኋል። 5000 ፖይንት ላይ ሲደርሱ ወደ 700 ብር ኮንቨርት ያደርግላችኋል ማለት ነው። ስለዚህ የምትሰሩት ስራ በጣም ቀላል ነው። ሰርቪስ ይሰጣችኋል። እሱን እያንዳንዱ መረጃ መሙላት ነው። ሌላው እዚህ ጋር እንደምታዩት እኔ አሁን ስላላስገባው ነው። የተለያዩ ነገሮችን ሲገዙ ባርኮድ ካለው ምሳሌ ስካን አድርጋችሁ እዚህ ጋር እንደምታዩት 2000 ፖይንት ማግኘት ትችላላችሁ። ሌላ እዚህ ጋር እንደምታዩት ስካን እያደረጋችሁ መረጃዎችን እያስገባችሁ ነጥቦችን መሰብሰብ ትችላላችሁ ነው። ስለዚህ እነዚህ መረጃዎችን በአንድ ቀን የምታሟሉ ከሆነ ምሳሌ ስካን አድርጋችሁ የምትሰሩ ከሆነ ምን ይሆናል ማለት ነው? በአንዴ 5000 ሊደርሱ ትችላላችሁ ማለት ነው። ስለዚህ በዚህ መሰረት 5000 ፖይንት ሲደርሱ 700 ብር ይሰጣችኋል ማለት ነው። ቀላል ነው። እዚህ ጋር እንደምታዩት ነው ኖርማሊ የሚሰሩት እዚህ ጋር የሚሰጣችሁን ሰርቬይ ነው ማለት ነው። ስለዚህ የሚከፈለውም በኢትዮጵያ ውስጥ ነው ማለት ነው። ማለት የአፍሪካ ነው። ስለዚህ በእያንዳንዱ ሀገር ዝርዝር ውስጥ ከረንሲ የሚከፈላችሁ እዚህ ጋር እንደምታዩት ኢትዮጵያ ምናምን ብላችሁ ስሞሉ መጨረሻ ላይ 5000 ፖይንቱን ወደ 700 ብር ኮንቨርት ያደርጋል። እዚህ ጋር እንደምታዩት 5000 ሲደርሱ ነው ኮንቨርት የሚያደርገው ማለት ነው። እዚህ ጋር 5000 ስላልደረስኩ ነው የኒድ አትሊስት 5000 ፖይንትስ ይላል። ስለዚህ 5000 ፖይንት የምትደርሱበት በጣም ቀላል ነው። እነዚህ መረጃዎችን በማስገባት ነው። ስለዚህ ሰርቬዮች ተሞላላችሁ። እዚህ ጋር እንደምታዩት እነዚህ ማየት ትችላላችሁ። ምሳሌ እዚህ ጋር እንደምታዩት ስካን እያደረጉ ያስገባሉ። እዚህ ጋር እንደምታዩት ስካን እያደረጉ ያስገባሉ። ስካን እያደረጉ ያስገባሉ። እና ሚኪያስ አህመድ የሚባሉ እናንተ ምሳሌ በተለይ ሱቅ ላይ ምናምን የምትሸጡ ሰዎች እነዚህ ነገሮች ስካን እያደረጋችሁ እያስገባችሁ ፖይንቶችን መሰብሰብ ትችላላችሁ። ፖይንቶችን ከሰበሰባችሁ በኋላ 5000 ሲሞላ ቀጥታ ወደ ብር ኮንቨርት ያደርግላችኋል ማለት ነው። በጣም ቀላል ስራ ይመስለኛል። ማለት ምንም የምታረጉት ነገር የለም። እዚህ ጋር እንደምታዩት ሌቭል አለው። ስደርሱ ምሳሌ እኔ ገና አሁን ስለጀመርኩት እንደምታዩት 270 ፖይንት ነው ያለኝ። ስለዚህ ያኛው ምሳሌ ስካን አድርጌ የማስገባ ከሆነ 2000 ሲጨመር 2270 ምናምን አካባቢ ሲደርስ እዚህኛው ፖይንት ላይ ይደርሳል ማለት ነው። እነዚህን ነገሮች በቀላሉ መስራት ትችላላችሁ ማለት ነው። ምክንያቱም ምንም የሚጠይቀው ነገር የለውም። ቀጥታ ምሳሌ አይላንዷ ስገዙ ሊሆን ይችላል። የተለያዩ ነገሮችን ስገዙ ፎቶ እያነሳችሁ ስካን እያደረጋችሁ ማስቀመጥ ነው። ለምን ይከፍለናል ካላችሁ ምንድነው የተለያዩ ካምፓኒዎች መረጃዎችን ይሰበስባሉ። ፎርሙን ስትሞሉ ታይታላችሁ። ፎርሙ ላይ ምንድን አለው? ምሳሌ የራይድ ሊሆን ይችላል፣ የመጠጥ ሊሆን ይችላል። እነዚህ መረጃዎችን ይሰበስባሉ። ምሳሌ የትኛውን ነው የምትጠቀሙት ይላል። ታክሲ ከሆነ ራይድ ነው፣ ፈረስ ነው፣ ያንጎ ነው እያለ መረጃዎችን ይሰበስባል። ስለዚህ መረጃዎችን ለመሰብሰብ ነው የሚጠቀምበት። ምንም ብታወጡት ወጪ ነገር ስለሌለ ቁጭ ብላችሁ ቲክቶክ ምናምን ከምትደበሩ በዚህ መስራት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ።